ሚስቱ አይደለሽም እኮ ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ ስላላገባኝ ብቻ ሚስቱ አይደለም ማለት አይቻልም እኮ። መጥሪያው ምን ለምን አስፈለገ አልገባኝም። ወንድሽ መጥሪያው አንቺን እንዲንከባከብሽ ማድረግ እኮ በመጥሪያ ወይም ደግሞ ክስ በመሄድ ወይም ደግሞ እንደዚህ ስላረግሽ ምናምን እሱ ሊንከባከብሽ አይችልም። ከዚህ በላይ መሄድ ካለብኝ ደግሞ እንደምሄድ ነግራችሁ ነበር እኮ። ለዚህ ነው የጠራሽኝ ነኝ? አዎ ለዚህ ነው የጠራሽ። አስፈላጊ ከሆነ ደግሞ ላንቺም ላመጣልሽ እችላለሁ ይለኛል እዩ። እኔ በተቻለኝ አቅም ልረዳሽ ሞክሬያለሁም ደግሞ እርጉዝ ስለሆንሽ በጣም አንቺን ስሜታዊ ላለማድረግ። ምክንያቱም ልጅሽን ልታጭ ትችያለሽ። አንቺ እርጉዝ ነሽ። ራስሽን ብትጠብቂ ነው የሚሻልሽ። እኔም ያንን ላለማድረግ ያ ነገር እንዳይፈጠር በጣም እየጣርኩ ነበረ። ግን ደግሞ ከዚህ በላይ ብዙ ርቀት አትይጃ እንዴ። እንደዚህ መደራረስ የለብሽም አይደለ? በደንብ አለብኝ። ያንን እንዳደርግ እያደረጋችሁኝ ያላችሁት እናንተ ናችሁ። አልገባኝም። ፍቅር ነው እልህ ነው እንደዚህ እያስደረገሽ ያለው? ይኸውልሽ እኔ ከዚህ